ሳሙና አንተ ነህ አይደል በጉን የገፈፍከው? አንተ ነህ አይደል ጥቁሩ በል ጥቁሩ በግ እኔ ነኝ የሰራሁት። ምን እና ቆዳ ይዘህ ሂድ እንጂ ስጋውን ይዘህ ሂድ ተብለህ እንደ ቆዳ በግ መጀመሪያም ቆዳ ብቻ ነው። አይክፉኝ። ምን አገባህ አንተ ገምጋሚ ነህ። ለምናገር ደግሞ ታድገኛለህ። ድመቷን ጨጓራ ሰጣት ማሰጫ አደረገ ስትወጣ አያችኋት? ጨጓራ ለድመት ማለት እሺ። ኩላሊትና ኩስት በልቻለሁ። ሌላ ነገር ግን እናት ካሜራ አለው ቤቱ አይጥፋል። ሰደ ይኸውልህ የቀጠና ሁለት እንዳለ ሰው ብር ሰብስቤ ቅርጫ ለበሬ ለበግና እና አንድ መኪና ተሰብስቦ ይሰጣቸዋል ተብሎ ሰብስቤ ከገዛው በኋላ አስነክተው በሉኝ። ከሰዎች በግ ለመንካት ፈልጌ አይደል አይደል እና በገዛ በግ ነስነካ ዛሬ የምትፈልገው ልሰጥህ ነው። ዛሬ ብቻዬን ቤት ስለሆንኩ ና ላስደስትህ። አባቴ ወጥቷል፣ ከጓደኞቹ ጋር ኳስ ላይ ወጥቷል። ትናንትና ቲቶር ጠርተን አንተ አልመጣም። እየቀምኩ ነበር። ምን አይነት አስተማሪ ነህ? ምንድን ነው ለልጆቹ ሲያስተማርካቸው ያለው? አካባቢ ሳይንስ ዝጋተ። እኔ እኮ ትምህርት ቤቱ ዳይሬክተር ነኝ። ላባርር ይችላሉ። ኧረ ቆይ ጫት ትቅማለህ እንዴ? የት አለ? እሺ አሁን ቀስ ብለህ ከትምህርት ቤት ይወጣል። ቆይ እንዴ አቶ ዳይሬክተር ይረጋጉ። አልረጋጋም። የማንም ሱሰኛ ልጆችን ከማበላሸት በፊት እንኳንም ደረስኩብህ። ኧረ እኔ ሱስ የለብኝም። ዝም ብዬ አልባሌ ቦታ ከሙልቅ ማለው ጠጣለሁ፣ አጨሳለሁ እንጂ ሱስ የለብኝም። የማህበረሰቡ ችግር ለተለወጠ ሰው ቦታ የላችሁም። በቃ እኔ ሱስ ትቻለሁ፣ ተለውጫለሁ። ለምንድን ነው የማታምኑኝ? ግን ተለውጫለሁ፣ በቃ ሱስ ትቻለሁ። ድጋሚ ስቅም ካየኝ ግደለኝ ነው ምን። እቺም የባህር ዳሯ ዛሬ የጀመርኳት ሆናብኝ ነው። በቃ ልጨርስና ተዋለሁ። ምንድን ነው ወፍራም ነው ይበድሉታል። እንደዚህ አይነት ነገር ነው ማለት ነው። ሁሉ እኮ ነው አሾ እዚህ ጋር ነው በቃ ገንዘቡ ይታል። መጀመሪያ የሀገሪቱን ሚስጥር የያዘውን ሰነድ አሳልፈህ ስጠኝ። መጀመሪያ ገንዘቡ ስጠኝ። ገንዘቡ ተዘጋጅቷል። 50,000 አንድ ላይ $100,000። ሀገርን በመሸጥ ብዙ አትቆጭ። እኛ መንሸጣትም ቀጣዩ ትውልድ ሸጣት ነበር። ብር ሀገር ሻጭ እናርጡት ነጋሽ ባንዳ ሁላ እንዴት እናት ሀገራችሁን ለገንዘብ ስትሉ አሳልፋችሁ ትሸጣላችሁ? ወይኔ የኢትዮጵያ የእናንተ ቴክኖሴን የሚሊክ ሀገር ዛሬ ጀግና ከሀገሪቷ ያልቆ ነው ብቻ ቀረው። ሄሎ ሾመስ። አዎ ሌቦቹን የገቡበት ገብቼ እንጂ ከፍንጅ ያስካቸው። ሄሎ ኮንስታብል ልይዛቸው ስል ለጥቂት አመለጡኝ። ማይ ሃኒ እንዴት ነሽ? ሰላም ነው የኔ አበባ ስታምሪ። አማርኛ ደግሞ ብዙ የምችል አይመስልም። ያ ዲያስፖራ ነኝ፣ ከአሜሪካ ነው የመጣሁት። ኦኬ አሜሪካ ከየት ስቴት ነው የመጣሁት? አውስትራሊያ ስቴት ነው የመጣሁት። ደግሞ እንዴት ነው የምታምሪ የኔ አበባ። እኔ እዚህ ሀገር የመጣሁት ዋነኛ ምክንያት የሀገሬ ልጅ አግብቼ አሜሪካ ለመውሰድ ነው። በጣም ነው ደስ የሚለው። ያ ደግሞ ዛሬ ጸልዬ ነበር፣ ፈጣሪ የኔ የምትላትን ሴት ካጠገቤ አድርግልኝ። ዛሬ አንቺን አገናኝ። እንዴት ደስ ይላል። ካሪየም የቀሩን ወሬ አራት ይብለን አናወራው። በጣም ደስ ይለኛል። ስሜ ዜድ ይባላል። ብሌን ይባላል። ቴንክ ዩ አበዛ ወርጋ ደበይ ናና የጁኑ አበታ ወርሳ አስቆምሩሽ ጋር ደግሞ ናናዛቸው ሃኒ ሄዶ ወደዛ የዘለ ነው ይቆጣ አቋም ነገር ምን ያመጣል? አመረኝ አሜሪካ በዚህ ጋር ነው። ገና እኮ ከኢትዮጵያ አልወጣም። እሺ አሁን ጅክ ሳይመጣ ቶሎ ሄሎ ሾመስ። አዎ ሌቦቹን የገቡበት ገብቼ እንጂ ከፍንጅ ያስካቸው። ሄሎ ኮንስታብል ልይዛቸው ስል ለጥቂት አመለጡኝ። ማይ ሃኒ እንዴት ነሽ? ሰላም ነው የኔ አበባ ስታምሪ። አማርኛ ደግሞ ብዙ የምችል አይመስልም። ያ ዲያስፖራ ነኝ፣ ከአሜሪካ ነው የመጣሁት። ኦኬ አሜሪካ ከየት ስቴት ነው የመጣሁት? አውስትራሊያ ስቴት ነው የመጣሁት። ደግሞ እንዴት ነው የምታምሪ የኔ አበባ። እኔ እዚህ ሀገር የመጣሁት ዋነኛ ምክንያት የሀገሬ ልጅ አግብቼ አሜሪካ ለመውሰድ ነው። በጣም ነው ደስ የሚለው። ያ ደግሞ ዛሬ ጸልዬ ነበር፣ ፈጣሪ የኔ የምትላትን ሴት ካጠገቤ አድርግልኝ። ዛሬ አንቺን አገናኝ። እንዴት ደስ ይላል። ካሪየም የቀሩን ወሬ አራት ይብለን አናወራው። በጣም ደስ ይለኛል። ስሜ ዜድ ይባላል። ብሌን ይባላል። ቴንክ ዩ አበዛ ወርጋ ደበይ ናና የጁኑ አበታ ወርሳ አስቆምሩሽ ጋር ደግሞ ናናዛቸው ሃኒ ሄዶ ወደዛ
የቤት ካርታ ነው። ምን ሊያደርግልኝ የመጣው? ያው የሆኑ ሰዎች ቢያግቱን ቤቱን እናስይዝና እንለቀቃለን። ወይ አንተን አሁን መጥቼ ነው የአውሬ መጫወቻ ነው። ለእሷ አታስብ፣ መከላከያ ይዤ ነው የመጣሁት። አንድ አውሬ ይምጣ ብቻ፣ አንድ አውሬ ይምጣ ብቻ። ምን ይልህ ሰንሴሽን ወይስ ድረስ ችግር የለውም። ጫካ ውስጥ ከአንተ ጋር አልጨቃጨቅም። ውሃውን ስትል እመለሳለሁ። ኧረ እኔ ጋር ውሃ የለም። ቅድም የቀደምነውስ አንተ ደግሞ ስደት ስትወጡ አይደለም ውሃ ሽንት ይጠጣል ሲባል አልሰማህም? እናማ ውሃውን ደፍቼ ሸኖበታ አቅርሯል ስ ጅቡን እዛ ጋር ነው አይደል የሰማነው? ናላኝ አሙራላኝ ሰላም ነው። ሰላም ነው እንዴ? ለበዓል በግ እየሸለምን ነበር ለተቸገሩ ሰዎች፣ እዚህ አካባቢ ላሉ ሰዎች እና ግን አመጣጣችሁ ነው እቺ ነው ስጦታ እንደምትሰጠው። እሺ አንተ እዚህ ሰፈር ነዋሪ ነህ? እኔ እሺ እዚህ ሰፈር የምታውቃቸው ሰዎች ካሉ የተቸገሩ ስም ብትነግረኝ እስከ አባታቸው ለመመዝገብ በጣም ብዙ አለ፣ በጣም ብዙ አለ። የምታውቃቸው ስም እስኪ አንድ ሁለት ሶስት ሰው ነገር ነው። እሺ ሙሉ ዓለም ታረቀኝ፣ ሙሉ ዓለም ታረቀኝ፣ እሺ ሸዊት ታረቀኝ፣ ሸዊት ታረቀኝ እና ኤልያስ ታረቀኝ። አልተመሳሰለም ስም ያባታቸው ስም? እህትና ወንድሞቼ ናቸው። እህትና ወንድሞቼ አሳቢ ነው በጣም ተቸገረን ያልኩህ እኮ እና ምንድን ነው በጣም እኮ የተቸገርን ነው። አሁን እኮ እንደውም መንገድ ላይ ያገኘኝ ኮቴ እየፈለኩኝ ነበር፣ የበግ ኮቴ። ኦሆ ከአንድ ቤት አንድ ሰው ነው። እሺ ና ቤት ደግሞ ከገብቼ ካሳየው ደግሞ ያለ ነው ልቀት ሰጠኝ። ለፍታችሁ ነው የምትፈልጉት ነው? ያለ ነው ልቀት ሰጠኛል አልኩህ እኮ ና ላሳየህ። እኔ ይኸውልህ ና እዚሁ ከፈለክ ከዚሁ ውሰድ፣ ችግር የለም። ግን ሌላ የምታውቀው ሰው ከአንድ ቤት አንድ ሰው ነው መውሰድ የሚችለው። በቃ እሺ ሊያስታረቀኝ ነው በአንተ ስም ነው በእኔ ስም ና። እሺ ታወርደዋለህ ና እንደዚህ እየጾም ቤት ድምፁን አትሰሙት። በግዶሮ ወንድ በግዶሮ እኔ ሌላ ጋር አልፈልግም። በእናትህ ይኸውልህ በማይታመን ዋጋ ነው። ና እሺ አሳየኝ። መጀመሪያ ዶሮ አሳየኝ። የት አለ? እሺ የት አለ? አሳየኝ ዶሮ። ዶሮ አላልክም? አሳየኝ እንጂ መጀመሪያ። አስተኝተህ ነው እንደሚሸጠው? ደግሞ ሴት ናት? ሴት አይደለችም። ለደል ስለሆነች ነው እንኳን አንቺ ብላት እኮ ያረዳል። ያኔ አልገዛም፣ ያላየሁትን ነገር አልገዛም። ይኸውልህ ሎስት ስለመጣ ነው። ሰርቀህ ነው የምትሸጠው? ሰርቆኝ ነው። በቃ አልገዛም። እኔ በርበሬ ላስፈጭ ነው የምትወስጂው? ና ኦኬ ነው በርበሬ ነው። ሄሎቴን ያስቱን ይዘጠኛ እናንተ ፖሊስ! አራት አንበሶች ቤቴን ሰብረው ገቡ። አራት አንበሶች እና አልበሉም። ፈጣሪ ይመስገን አልበሉኝም። ዝም ብለው እያዩኝ ነው። እሺ ስም ማን ነው? አቤል ዳንኤል ብዬ ካሉ። ሄሎ ፖሊስ! አሁን አንበሶቹ መባላት ጀመሩ። እዚህ ስልኩን አንዱ አንበሳስተው እንከ ፖሊሱ ያናግራል። ምን ነው አንበሳው? ምን ነው የሰውዬ ምን አደረጋችሁ? ምህረት አድርጉለት። ልክ እንደ ዳንኤል። እርግጥ ነው ዳንኤል የፈጣሪ ሰው ነበር፣ ይሄኛው ግን አይደለም። ጤናስትን ይዘጠኛ ነው። ሄሎ ፖሊስ! ባሌ ደበደበኝ። ይሄ የማይረባ ካዲያው ምን እያደረገ ነው? ኤሌክትሪክ ተበጥሶ እየቀጠለ ነው። ታዲያ ቆጣሪውን አታበሪውም? እሺ ጤናስትን ይዘጠኛ ነው። ሄሎ ፖሊስ! ፍቅረኛ የሙሙን ቴሌግራም ግሩፕ ላይ ለቀቀብኝ። ምን? አሁን ዝጉዝጩ አሳየው። እንካ ጉድ ነው ዛሬ ፖሊስ ይፈልጋል። ሄሎ ማን ግሩፕ ላይ ነው የለቀቀው? የወንዶች ጉዳይ የሚኮራበት ምርጥ አባላቸው። ማንም ሰው እውነቱን መካድ የለበትም። እውነቱን አትፍራው። ይሰብሩሃል፣ ታውቃለህ? ይሰብሩሃል፣ ሰብረው ይጥሉሃል። ግን አንተስ ስባሪው ላይ መሄድ መቻል አለብህ። አጥንትህን ክስክሰው ቢበሉ ብላቱ ላይ መሄድ አለብህ። ከማንም በታች አይደለም፣ ከማንም በላይ ግን አይደለም። አየህ ጋይሶች የዛሬ ቪዲዮአችን ይሄን ይመስል ነበር ማለት ነው። እንደተመቻችሁ አልጠራጠርም። ብዙ እንደዚህ አይነት ቪዲዮ ከፈለጋችሁ ማለት ነው ኮሜንት ላይ ንገሩኝ፣ እሰራላችኋለሁ ማለት ነው። ሪአክሽን ቪዲዮ ከተመቻችሁ ጌሚንግ እና ሪአክሽን አንድ ላይ አድርጌ መስራት እችላለሁ። ሰብስክራይብ ማድረጋችሁ እንዳረሱ፣ ላይክም ግጭኝ፣ ይመቻችሁ፣ ሰፖርት አድርጉኝ። ያረዳልኝ